ያስባለሁ ማለት ብዙ እንደዚህ መልካም ነገር የሚያደርጉ ሰዎች እየተቸገሩ ያሉት የሚሰሙትን እኔ ለእነንትና አድርጌ ስሜ እንደዚህ እንዴት ይነሳል የሚለው ነገር ያማቸዋል። እነዛ ሰዎች ለዛ የተሰሩ ናቸው እና ያንን ፎከስ ማድረግ አይኖርብህም ምንም ጊዜ እና ብዙ እህቶች እገዛ ይፈልጋሉ። እንግዲህ ካለው ነገር እንትን ባንለው መልካም ነው። ይሄ እውቀት መስጠቱ ላይ እንሰጣለን። ለምሳሌ 400 ሴቶች አርግዘው እገዛ እንፈልጋለን ካሉ ለጆሲ አንድ ኢትዮጵያ የሆነ ወንድ ልጅ 8 ልጅን አስረግዞ 8ቱ ሴቶች ተስማምተው እኔን ነው የሚወደኝ የሚሉበት ደረጃ ከደረሱ ለማገዝ ቢከብድም በየዋህነት ደግሞ የሚያደርጉት ግራ የገባቸው እውቀቱ የሌላቸው እና የተቸገሩ ብዙ እህቶች ይኖሩናል እና እነዛን ሰዎች ማገዝ እነዛን እህቶች ማገዝ ይጠበቅብናል ብዬ አስባለሁ። ስለዚህ እነዚህን ሰዎች ባታዩ መልካም ነው ብዬ ነው ማስበው። ሳሚዬ ለሌሎቹ እስኪ እድል ልስጥና ሀሳባቸውን እንዲሰጡ አንዳንድ ደቂቃ 2 ደቂቃ ልስጣችሁ። እሺ አኪሻ እስኪ ያንቺ ሀሳብ ምንድን ነው? እንዴት ናችሁ? ሰላም ብያለሁላችሁ ነው። ያው ልጅ ስነ ስርዓትሽን ይዘሽ አውርሽ። ኮሜንት ላይ የምታያቸውን ነገሮች እያየው ነው ነገር አይደለም። በነገራችሁ ላይ ሴት መሆን ፈተና ነው። ሴትነት በራሱ ፈተና ብዬ ነው የማምነው። ያጋጥማል፣ ብዙ ነገር ሊያጋጥመን ይችላል። ስደት ላይ ሁሉም እኮ አይደለም። አንዳንዶች ውጭ ስትኖር ምናምን ጓደኛ ልትይዝ ትችላለህ ምናምን እና ግን መጠንቀቅ የሚባል ስታፍ አለ ነው እኔ ልላችሁ የምፈልገው። የ72 ሰዓት መድኃኒት እንዳለ ታውቃላችሁ። እዚህ ፋርማሲ ሄዳችሁ መግዛት ትችላላችሁ። ኦር ደግሞ የምታገኙትን ሰው አሚን በጣም ያልተጠበቀው ከሆነ ነው ይህንን የምመክራችሁ። ያልተጠበቀ ከሆነ እሱን ያልጠበቃችሁ ሲሆን ማለት አጋጣሚ ከፕሮግራማችሁ ውጭ ወር ደግሞ እርግዝና ሊፈጠር ነው ብላችሁ የምታስቡበት ጊዜ ከሆነ እንደዚህ ያን ቅድመ ጥንቃቄ ማድረግ ትችላላችሁ። ግን ተስፍሽ ብዙዎቻችን የእውነት አረብ ሀገር ላይ ችግራችን ምን እንደሆነ ታውቃለህ? የብዙዎቻችን የእውቀት ችግር አለብን። ላይ አሁን ልክ አዶት ቅድም እያለች እንደነበረው የእውነት እኔ እንደዚህ ነው ብዬ ማውራት ሴት ስለሆንኩኝ ትንሽ ይከብደኛል። ጀጃ አላረጋቸውም። እዚህ ነገር ውስጥ ያሉትን ሴቶች ጀጃ አላረጋቸውም። ግን ከምንም በፊት ጥንቃቄ ቢቀድም ደስ ይለኛል። ከሀገራችን የወጣንበት ከዛ ሲቀጥል ደግሞ አብሮን ያለው ሰው ይወስነዋል። ኃላፊነቱን መውሰድ የሚችል ሰው ነው ወይ? እንደፈለግሽ በነፃነት ምንም አይነት ጥንቃቄ ሳታረጊ የምታረጊበት ትዳርሽ ነው ወይ? ባልሽ ነው ወይ? ነገ እርግዝና ቢፈጠር አባት ሆኖ ማሳደግ የሚችል ሰው ነው ወይ የሚለውን ነገር አልጋ ላይ ከመሄድሽ በፊት ማሰብ አለብን ብዬ አስባለሁ። ላይ ግን ከሆነ በኋላ ግን በጣም ብዙዎች ተስፍሽ እዚህ ሀገር ላይ የማስወረጃ መድኃኒት በምሽት ብቻ ላይፋቸውን ብዙ ሰዎች ቀይረዋል። በጣም የሚሸጠው ነገር ቢኖር እሱ ነው። በጣም በሚገርም ሁኔታ ብዙዎች እርግዝና ይፈጠርብናል እና እኔ እውቀት የለንም። የሆነ ኮሚኒቲ ቢፈጠር ብንችል ሴቶች የራሳችን ኮሚኒቲ ቢኖረን የሆነ ትልቅ ግሩፕ ቢኖር ብንማማር ላይክ ጆሲ ቅድም እንዳለው የወራዊ የእርግዝና መከላከያ አለና እሱን ራሱ እንዴት መጠቀም እንዳለባቸው የሚያውቁ ማያርግኝና ላቋርጥሽና ኮሚኒቲው ራሱ ቢመጣ ደፋሪ ነው። ፕሊዝ ተስፍሽ አካሄድ አንድ ስፖርት አካሄድ ምናምን አይደለም። ኮሚኒቲ የሚባል ነገር የለ። ኮሚኒቲ ተሰብስቦ ተሞክሮ ታይቷል። ሰው ቆይ እንጀራ ነው ምሳ ነው እራት ነው አርፎ ስሜቱን ሰብስቦ አይቀመጥም እንዴ? ሰው ሀገር ላይ ለብር መጥቶ የግዴታ 72 ሰዓታት ኪኒን ምናምን መዋጥ አለባቸው? አርፎ አይቀመጡም? እያደረክ ነው። ምንድን ነው ጀጅ የምታደርገው እንዴ? አይ አንቺ አመካከርሽ ግራ አጋባኝ። ልክ ዶክተር ይመስል ግራ አጋባሽ። አንተ ካላረክ ትክክል ነህ በቃ ስለሚል የአንተን ሀሳብ ብቻ ነው ትክክል ነህ።
ወይል ሻንተ ትክክል የኔን ሀሳብ እስክጨርስ ጠብቀኝ እንዴ። የሰውን ሀሳብ ሁለታችሁም ተረጋጉ እስቲ። ለማንኛውም ሁለታችሁም ተረጋጉ፣ ቤቱን አታበላሹብኝ ሁለታችሁም። 672 ሰው ከታች ያለው ሰው የሚከታተል ስለሆነ እንትን አታድርጉ እሺ፣ እንትን አታድርጉ። ተረጋጉና እንትን በሉ። በቃ እናንተ ጨርሱ ወይታችሁን፣ እኔ ግን ልወጣ ነው። ይሰራ ችግር የለውም። መልካም እሺ፣ እሺ ወንድሜ እሺ፣ ቻው እሺ። አኪሻ ሀሳብሽን ጨርሽሽ። ይኸውልህ በጣም ይቅርታ እሺ። እኔ የቤትን ህግ አሁን እንትናን ታርጌት ምናምን ሀሳብሽን ብቻ ጨርሽ። ሰውን ጀጅ አታርጉ። ጀጅ በማድረግ አላምንም። ባይዘው እኔ በቃ እስካረገዘች ድረስ አኪሻ አሁን ታርጌቱ ላይ አድርጊና እንትን አድርጊ። ወደ ሀሳቤ ስመለስ በቃ ከሆነ በኋላ እንደዚህ እርግዝና ከተፈጠረባቸው በኋላ ምናምን ማለት ሳይሆን እንደኔ በቃ የሆነ ኮሚኒቲ ያስፈልገናል ባይ ነኝ። ላይክ አሁን ሳሚ ብቻ ግዴታ ላይ የለበትም ብዬ ነው ማስበው። እሱ አሁን በጣም እንደዚህ ስትረስ ውስጥ ዲፕሬሽን ውስጥ እየገባ ያለው እሱ ብቻ ስለሆነ ነው። ይሄ ጉዳይ የብዙዎቻችን ችግር ስለሆነ ብዙዎቻችን ለምንድን ነው ኃላፊነት የማንወስደው? አንድ ሰው ይህን ያህል ሴት አስረገዘ የሚል ወሬ እስከ መስማት ድረስ ከሆነ እኛ ደግሞ ያለን ኃላፊነት ምንድን ነው ብለህ ካሰብክ ከጠየቀኝ ተስፍሽ እዚህ ሚዲያ ላይ ቁጭ ብለን ስለ ዘር ስለሌላ ነገር ከምናወራ በጣም አሳሳቢ ስለሆነ ይሄ ነገር የእውነት ለሴት እህቶቻችን ለሁላችንም የሚያስፈልገን ነገር በዚህ ይሄ በጣም አሳሳቢ ጉዳይ ሆኗል እዚህ ሀገር ላይ። ሁላችንም ተረጋግጠን ልጠይቅችና በ2 ደቂቃ ውስጥ አንድ ላይ መልሽልን ይህንን ነገር። ችግሩ እንግዲህ ረጅም ጊዜ ትምህርቶች ይሰጣሉ። ብዙ ሰዎች አርግዘው ብዙ ፈተናዎችን እያለፍን እዚህ ደርሰናል። መቼም ችግራችን አያቆምም እና በዚህ ልክ ማለት ከዓላማችን ስተን ደግሞ እንደዚህ አሁን 400 ሴት ካረገዘ አገሪቷ ላይ 400 ሰው እየጨመራችሁ ነው። እነዚህ ደግሞ አንድ ሰው ሆኖ 8 ሴቶች ከአንድ ሰው ሲያረግዙ እና እኔን ነው የሚወደኝ ብለው ሲፎካከሩ በነዛ ሰዎች ላይ ምን አይነት ሀሳብ አለሽ አንቺ? እንደዚህ ለሚያረጉ አውቀው ለሚያደርጉት ምን ሀሳብ አለሽ? በነገር ላይ እንደዚህ ሆን ብለው ለሚያረጉ ሰዎች አሉ ብዬ ላይ እየተነገራቸው ሰው እየነገራቸው ሆን ብለው ማርገዝ ፈልገው የሚያረግዙ አሉ ብዬ አላስብም። የማይጠነቀቁ ሴቶች ግን አሉ። ሆን ብሎ አንድ ሴት ሆን ብላ ራሷን ችግር ውስጥ አትከትም። ተስፍሽ ምናልባት እኔ የተለየ ሀሳብ ስላለ በሌላ ሳይድ ስላየሁት ተስፍሽ እኔ ሀሳቡን በሌላ ሳይድ ስላየሁትና እኔ ለየት ያለ አመለካከት ስላለኝ ኦር እኔ አንደርስታንድ በማድረግበት መንገድ አንደርስታንድ ሳረግ ማንም ሰው ጀጅ እንዲያደርገኝ አልፈልግም። ተስፍሽ አንድ ነገር ልንገር፣ አሁን እኮ እያወራን ያለ ነው ኖርማሊ። አሁን እኮ እያወራን ያለ ነው አኪ እየተወያየን ነው አይደል? በመጀመሪያ ተረጋጊ፣ ካልሙኝ ማለት እንደ ወንድምና እንደ እህት ነው እየተጫወትን ያለው። ማለት ድምፅሽን ሳይሽ የሆነ ነገሮችን እያሰብሽ ነው። እኔ አንቺ ጋር አንቲ እየሆንኩ አይደለም። ኖርማሊ አንቺ የምትናገሪውን ሀሳብ እኔ ጊዜ ሰጥቼ ሰፖርት እያደረኩ የሚመቸኝን እየወሰድኩ ያለውን እየተቀበልኩ ነው እኮ እያወራን ያለ ነው አይደለ? በዚህኛው ጎን ያሉትንስ እንዴት ታያለሽ ብዬ ደግሞ የጠየቅኩሽ አንቺን ለመፈታተን ወይ ምናምን አይደለም። እዛኛው ጋር የነገረን ሰው ስላለ ነው። እኔ ደግሞ እንደዚህ የደረሰበት ሰው አለ፣ የሚታወቅ ሰው አለ፣ እንደዚህ ሆኗል የሚል ሰው ካለ ይህንን ሚዛናዊ ሆነን ስንወያይበት ምን ታስቢያለሽ? ይህንን መመለስ አልፈልግም ብለሽ ራስሽ ፎከስ ማድረግ ያለብሽ ላይ ማድረግ ካሉ መብትሽ ነው። እና ምን መሰለህ ተስፍሽ ይህን ነገር ሆን ብሎ ለሚያደርጉ ሰዎች ኃላፊነት አልወስድም፣ አልደግፋቸውም። ሆን ብሎ የሚያደርጉ ሰዎች ናቸው ብለህ ካሰብክ ነው እኔ እያልኩ ያለሁት ሜን ትልቅ እንድትረዱ የምፈልገው አንድ ሀሳቤን ልግለጽ እና ከዛ ሌሎች ሲቀጥል ደግሞ እኔ ይህን ነገር የሚያደርጉ ሰዎች ሴቶችን እየደገፍኩኝ አይደለም። በምንም ጉዳይ አላማዊ ብላ እዚህ ልሰራ የመጣች ሴት ባሏ ካልሆነ ህጋዊ ባሏ ካልሆነ ወይንም ደግሞ ሳትፈልግ ሆን ብላ እንደዚህ አይነት ነገሮች ስለምትገባ ሴት ተስፍሽ እኔ ኃላፊነት አልወስድም፣ አልደግፈውም። እኔ እያልኩ ያለሁት ግን የሚያስፈልገውን ወይም መፍትሄውን ነው ቅድም ያስቀመጥኩልህ ነው። መፍትሄው ምንድን ነው ካልክን
በቃ የሆነ ትልቅ ኮሚኒቲ ያስፈልገናል። በዚህ ሰዓት ሴቶች ብቻ በራሳችን ሴቶች የሆነ ሴቶች ብቻ ወንዶች ሳይገቡ እንዴ እኛ ብዙ ሴቶች ተሰብስበናል እኮ እዚህ ጋር 600 ምናምን ምን ውስጥ እርግጠኛ ነኝ 400 ሴቶች ነን። የእውነት ብዙ ሴቶች እያለን ብዙ የምናውቃቸውን ነገሮች ሼር ማድረግ እየቻልን ለምንድን ነው ሳሚ ብቻ ዲፕሬሽን ውስጥ የሚገባው? እኔ እያልኩ ያለሁት ይሄ ነው። ገብቶሃል? ኮሚኒቲ የሚዘጋጀው ላረገዙ ሴቶች እርዳታ ይደረግላቸው ሳይሆን ቢያንስ እንኳን እንደዚህ አይነት ነገሮች ሲገቡ ጥንቃቄ ማድረግ እንዳለባቸው እንኳን በቂ እውቀት እንኳን እንዲያስፈልጋቸው አንድ ግሩፕ ያስፈልገናል የሚለውን ሀሳብ ነው ያመጣሁት እንጂ እኔ በዚህ ጉዳይ ላይ ጥንቃቄ ሳያደርጉ የማየውን ነገር ውስጥ ለሚገቡ ሰዎች ኃላፊነት አልወስድም። አሁንም ኮሚኒቲ ያልኳችሁ ማርገዛቸው በፊት ነው እያልኩ ያለው። ካረገዙ በኋላ ኃላፊነቱን አስረጋዡም አርጋዧም ነች ራሱ ኃላፊነቷን የምትወስደው። እኔ ያልኩት ከመረገዙ በፊት ዛሬም ሌላ ስህተት ውስጥ የምትገባ ሴት ትኖራለች፣ ነገ ሌላ ሴት ስህተት ውስጥ የምትገባ ሴት ትኖራለች። ሰው ማድረግ ያለብን ከመረገዙ በፊት አሁን ከዚህ በፊት ላረገዙ ሴቶች ፈጣሪ ይሁናቸው። ከዚህ በኋላ ግን የማታውቂው ነገር ካለ እኔንም አዶትንም መሲንም ሴት የሆኑ ሰዎች እኛ እርስ በርሳችን መደጋገፍና መነጋገር እንችላለን። በዚህ ደረጃ ሴቶች እያለን ሳሚ ዲፕሬሽን ውስጥ ገብቶ በስራዬን ከዚህ በኋላ አልሰራም የሚል ሁኔታዎች ላይ መድረስ የለበት የሚለውን ሀሳብ እንጂ እኔ ማንም ሄዶ እግሩን ለሰቀለው ምን ሆነ ነው ይሄ ነው ያለው። እሺ እናመሰግናለን። ጥያቄና መልስ አልቀበልም። የቤቴን ማኔጅመንት እኔ ነኝ የማውቀው። ማለት የ2 ሰው ጉዳይ እንዲሆን አልፈልግም፣ የ600 ሰው ጉዳይ እንዲሆን ነው የምፈልገው። ማለት እየተማማረን እንድንሄድ ነው። አንዳንድ ጊዜ እኔ አሁን ሳሚ ከተናገረው የምደግፈው ነገር አለ። ደግሞ መሄድ የለብህም ብዙ ደግሞ ሰዎች ይፈልገዋል። ለምንድን ነው በእንደዚህ አይነት ኬዞች ተበሳይተህ የምታቆመው የሚለውን ነገር አቅርቤያለሁ። አኪ ከተናገረችው ምደግፋት አለ። አኪ ከተናገረችው ደግሞ ማልቀበለው ነገር አለ። እኔ ከአኪ ስትናገር አሁን ካልተቀበልኩት ጉዳይ እንደዚህ አይነት ሰዎች ያረግዛሉ ብዬ አላስብም ብላ ደምድማለች። ስለዚህ ይሄኛው ልክ አይደለም እንደ አንድ ሰው። ምክንያቱም እነዚህን ሁሉ የሚያረግዙትን ሰዎች ሄዶ ሰርቼ ማድረግ እንትንም ጊዜም የላትም። ኦልሬዲ እንደዚህም ለማወቅ አይደለም። ግን አሁን እንደዚህ አይነት ችግር አለ ከተባለ ችግሩ እንዳይከሰት ለሚቀጥለው ነገር እንድንማማርበት ነው የሆነን ሰው ታሪክ የምናመጣው። አሁን ቲክቶክ ላይ እንደዚህ መሆን የለበትም ሲባል አንዳንድ ጊዜ ሰውየው ላይ ብቻ ተኩረን የምንወጣበት መንገድ አይደለም። ከዚህ